السلام عليكم ورحمة الله وبركاته. أملاكاتنا الله سبحانه وتعالى يهون باهرياتنا النقر وكان الإنسان كفورا عليه يسولج بتأم كهادينو سيبزا كهادينو عليه تملكت استي بتأم بزولة وتشالو الله سبحانه وتعالى لان تولول له أنت يلا استوالكم ليلا سو ميمنيو بزولة الله سبحانه وتعالى لاني ولولين نيدقمو ليلا نقرنا ميمنيو ሌላ ሰው ደግሞ የኔን ውለታ ነው የሚመኘው። በእርግጠኝነት ዛሬ አንተ ያለህበት ቦታ አንቺ ያለሽበት ቦታ በጣም ብዙ ሰዎች እዚህ ጋር ለመድረስ ነው እየለፉ ያሉት እና እስቲ ምሳሌ ላንሳላችሁ። ይሄ ምሳሌ አንዳንድ ሰዎች ሊያናድዳቸው ይችላል፣ ግን ሪያሊቲ ስለሆነ አንዴ ላንሳው። እኔ 3 ሀገር ላይ ኖሬያለሁ። ኢትዮጵያ ተወልጄ ያደኩባት ሀገሬ ናት። ከዚያ በኋላ ሳዑዲ ላይ ለተወሰነ አመት ኖሬያለሁ 6 አመታት። ከዚያ በኋላ አውስትራሊያ አሁን 6ኛ ወሬ ነው። በእነኚህ 3 ሀገራት እንትን ስል በልጅነት ደግሞ ምን ሰማው ነገር ነበር። ውጭ ሀገር እኮ ይባላል። አሁን አልহামዱሊላህ አሁን ያ ነገር ያ ናሬሽን ተቀይሯል በተወሰነ ደረጃ። ባክ ውጭ ሀገር የሚያው ነው ምናምን የሚል ነገር እየመጣ ነው። በፊት ግን ውጭ ሀገር ገነት ነበረች። ኢትዮጵያ ግን በጣም የሆነ የተጎሳቆለች ምንም ማታምር ሀገር ተደርጎ ነበር የሚሳልልን። አስተውላችሁ ከሆነ ከተወሰኑ ጊዜያት ወዲህ በተለይ በዚህ አመት 2024 ላይ ብዙ የሳዑዲ ቱሪስቶች ኢትዮጵያ ሄደው በጣም ተገርመዋል፣ በጣም ተደንቀዋል። እውነት ነው ንጽህና ጨምሯል። አንዳንድ የኮሪደር ልማት ተብሎ ምናምን ተብሎ አንዳንድ የተስተካከሉ ነገሮች አሉ። እነኛ ነገሮች አሳምረውታል የባሰ። ግን አብዛኛው ሰው እየተደመመ ያለው እየተደነቀ ያለው በተፈጥሮ እኮ ነው። በተፈጥሮ ነው። በፊትም ኢትዮጵያ የነበራት ተፈጥሮ ማለት ነው። ተፈጥሮ እንዴት አባቱ ያምራል። ተፈጥሮን የሚያሳምረው የሰው እጅ ነው። የሰው እጅ አንድ ነገር ከተጨመረበት የሆነ ተፈጥሮ በጣም የሚያምረው ነው እኮ። ቆሻሻ ከሆነ እኮ ያምራል አትልም መቼስ። ግን ያንን ተፈጥሮ የሰው ልጅ ነው የሚያሳምረው ማለት ነው። አላህ ግን ፈጥሮ ይሰጣል፣ ያን ነገር አሳምሮ ፈጥሮ ይሰጣል። የሰው ልጅ ግን ወይ ያበላሸዋል መጥቶ ወይ ደግሞ የበለጠ ያሳምረዋልና የኛ ሀገር ለአብዛኛው ህይወቴ ማለት ይቻላል ረጅም ጊዜ ተቅሪበን ለ20 አመታት ማለት ትችላላችሁ ከሀገር እስካልወጣሁ ድረስ ሁሉም ውጭ ሀገር የሚባሉት ከኢትዮጵያ የሚሻሉ ነበር የሚመስለኝ። ወጥቼ ሳዑዲ ሲሄድ ሳዑዲ መካና መዲና አለባት። በዚያ ከየትኛውም ሀገር ጋር አትስተካከልልኝም። ለኔ በጣም ወዳት ሀገር ናት። ግን በተፈጥሮ ደረጃ ካያችሁ የለም፣ አንገናኝም። ሳዑዲ ብቻ አይደለም ሌሎችም ሀገራትን ያው በቪዲዮ እንከታተላለን እና ያለን ብዙ ነገሮችን ውበት ብለው እነሱ የሚያቀርቡት ራሱ ሀገራችን ላይ ተራ ቦታ የምትለው ነው የተፈጥሮ ውበት ብለው የሚያቀርቡት ማለት ነው። ከዚህ አላህ ብሎልኝ ደግሞ እዚህ ፈረንጅ ሀገር መጣሁ። አውስትራሊያ በተወሰነ ደረጃ ከሳዑዲም በውበት ትሻላለች፣ በተፈጥሮም ደግሞ ከሳዑዲ በጣም ትሻላለች። ኢቭን ከኢትዮጵያ ራሱ ምንም አትልም። ምንም እንኳን በረሃዋ በጣም ሰፊ ቢሆንም አሁን እኛ የምንኖርባት ከተማ በጣም አረንጓዴ ናት ከተማዋ። ያስተዋልኩት አንድ ነገር አለ። እሱ ምንድነው? ያለንን ውበት ወይን ተዑዱ ኒዕመተ አላህ ላ ተሕሱሃ ነው። ያለንን ውበት እኛ አልተገነዘብነው። አሁን ከሳዑዲ መጥተው የኢትዮጵያ ውበት ሲባል ሁሉም ኢትዮጵያን ሲሳደብ የነበረው ሁላ መጥቶ ኮመንት ላይ አገሬ ናት እያለ ነው። ትናንትና እንዳልተሸማቀቅንበት ወይ ደግሞ ሰው ኢትዮጵያዊ ነኝ ማለት እንዳላፈረ ዛሬ ግን ቱሪዝሙ ሲበዛ ሰው መጥቶ ውብ ናችሁ እኮ ስላለን ኢትዮጵያዊ ነኝ ማለት ተጀመረ። ምን ልላችሁ ፈልጌ ነው፣ ልክ እንደዚሁ ነው። አንተ ያለህበት ህይወት አንተ እየኖርከ ያለው ህይወት የሚነግርህን ሰው አጥተህ እንጂ በጣም ብዙ ፖዚቲቭ ነገሮች አሉት። ብዙ ያላስተዋልካቸው ያላየሃቸው ጥሩ ነገሮች አሉ። ከአላህ ጋር ደግሞ በሰላም መኖር የሚፈልግ ሰው ያጣውን ነገር እኛ እያለ የሚውል የሚያድር ሳይሆን ያገኘው ነገር ላይ አልহামዱሊላህ የሚል ነው። ረብል ዒዘቲ ወልጀላል ሲነግረን ወይን ተዑዱ ኒዕመተ አላህ ላ ተሕሱሃ አለ። የአላህን ኒዕማ እኮ እንቁጠር ብትሉ ቆጥራችሁ መጨረስ አትችሉም። እንኳን ውለታው ልትመልሱ ቀርቶ ቁጥራቸው አጨረሱ ነው አላህ Subhanahu Wa Ta'ala የሚለን። ከዚያ ማለፍ ስንል እስቲ አንድ ምሳሌ ላንሳላችሁ። የሆነ ሰው ባለ ሀብት ነው፣ ኖርማል ባለ ሀብት ነበር፣ የናጠጠ ባለ ሀብት ሆነ። ከዚያ በኋላ የናጠጠ ሲሆን ቤቱን መቀየር ፈለገና ደላላ ጠርቶ እስቲ ቤት ፈልግልኝ በቅርቡ ቤት መቀየር ፈልጋለሁ አለ። እሺ ብሎ ደላላው ሄዶ ከሁለት ቀን በኋላ ተመልሶ መጣ ይባላል። ደላላው መጥቶለት ይሄንን ማስታወቂያ እስቲ ተመልከት ብሎ አመጣለት። ማስታወቂያውን ሲያነብ ቤቱ ይሄን ያክል የመኝታ ክፍል ያለበት ይሄን ያክል እንትን ያለበት
የመጫወቻ ቦታ ጋርደን እንትን ያለበት መዋኛ ገንዳ ያለበት ምን ያለበት አለው። አንተ ግን ይገርማል አለው ይሄ ባለሀብቱ። ምንድነው ሲል ደላላው ምንድነው ብሎ ሲጠይቀው እኔ የምፈልገውን አይነት ቤት እኮ ነው ያመጣልኝ። እኔ የምፈልገውን ቤት እንዴት አወቅ አንተ ይሄን አይነት ቤት እንደምፈልግ አለው። እኔ እኮ ያንተን ቤት ያው መቼስ ሌላ አዲስ ቤት ስትፈልግ ቤትህን መሸጥ አይቀርም ብዬ ለአንተ ቤት እኮ ነው ማስታወቂያ ያወጣሁት አለው። እሺ ለራሱ ቤት ያወጣው ማስታወቂያ ሲያነበው እሱ ያላያቸው እንትኖች ነበሩ። አንተም አሁን የምትኖርበትን ህይወት እስቲ ወደ ኋላ ተመልሰህ አስበው። የዛሬ 5 ዓመት ይሄ አሁን ያለበትን ቦታ ልትመኝ ትችል ነበር። እኔ አሁን የዛሬ 10 ዓመት ምን ትፈልጋለህ ብባል ወላሂ ትልቁ ምኞቴ መዲና ሄጄ መማር ነው። ትልቁ የህይወቴ ትልቅ ቦታ ብዬ የማስበው አልহামዱሊላህ ረቢል ዓለሚን ረቢል ዒዘቲ ወልጀላል ያያሰብኩትን ነገር የነየትኩትን ሐታ መጨረሻ ላይ ምን አልኩኝ? ያ ረቢ እንዴው መዲና ሄጄ መማር እድሉን እንኳን ባላገኝ መካና መዲና መሰየሩን እንኳን ወፍቀኝ ብዬ ነበር። አልহামዱሊላህ 6 ዓመት አኖረኝ እዚህ ሀገር ወስዶ። እዚያ ውስጥ በነበርኩበት ሰዓት ግን አብዛኛውን ጊዜ ያንን ኒዕማ የመርሳት ነገር ይመጣብኝ ነበር አንዳንዴ። ከዚያ በኋላ አስታውሳለሁ በቃ የሆነ ጊዜ ለካ አልቅሼ የለመንኩት ይሄንን ቦታ ነበር። እናቴን አስለምናት ነበር፣ ዱዓ አስደረጋት ነበር። አልহামዱሊላህ ኡሚ ያደረገችው ዱዓ ሁላ ይደርሳል። እና ምን ልላችሁ ፈልጌ ነው አሁን ያላችሁበትን አረብ ሀገር፣ አሁን ያለህበትን ቦታ፣ አሁን የያዝካትን ስራ እየሰራ ያለውን ነገር በስንት ልመና እንደመጣህ በስንት ዱዓ እንደመጣህ አትርሳ፣ አትዘንጋ። አሁን ደግሞ ችግር ላይ ከሆንክና በፊት ጥሩ ነገር ላይ ከነበርክ የዚያኔ ጥሩ የዋለልህ አምላክ የሆነ ነገር ስላደረክለት አይደለም፣ ፈልጎ ነው የዋለልህ። አሁን ደግሞ እየፈተነህ ነው። ፈተናህ ላይ አትውደቅ፣ በርታ። ያለህን የቀረህን መልካም ነገሮችን እያስታወስክ እነኚህን ፊት ለፊት እያመጣ ምንም ሳላደርግለት ይሄን ሁሉ ያደረገልኝ አምላክ የተመሰገነ ይሁን። የሆነ ጊዜ ላይ ተናግሬ ነበር ይሄንን ጉዳይ። ሌላ ነገር እንኳን ብናጣ ንብረት ባይኖር ምን ባይኖር አላህ የሰጠን ኢስላም ብቻ ከሁሉም ነገር በቂ ነው። ከሁሉም ነገር ኢስላም ብቻ በቂ ነው። ኢስላምን የሰጠኝ አምላክ ያጎደለብኝ የለም የሚለውን ነገር እንወቅ። ስለ ኒዕማ ጉዳይ ላንሳ ብዬ ነው የመጣሁት። በዚሁ አጋጣሚ ቪዲዮዎችን የሀገራችን የኢትዮጵያን ቪዲዮ ስመለከት ሰዎች ቱሪስቶች ሄደው እየጎበኙ ሲቀርጹ ስመለከት ደስታ ይሰማኛል። ለምን እንደሆነ አላውቅም። ሁላችሁ ጋም እንደሆነ ተስፋ አደርጋለሁ። እስቲ ምክንያቱን የሚነግረኝ ሰው ካለ ኮመንት ላይ ንገሩኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።